ሄሎ ዛሬ እነዚህን ወርዶች መርጫለሁኝ። ባዮግራፊ ኤንድ ኦቶባዮግራፊ ታሪክ፣ የተጻፈ ታሪክ ማለት ነው። ባዮ ሚኒንግ ላይፍ፣ ግራፊ ኢዝ ራይቲንግ። ስለዚህ ይሄ ህይወት ታሪክ የተጻፈ ማለት ነው። ሶ ኤ ስቶሪ ሪትን ባይ አናዘር ፐርሰን፣ የአንድን ሰው ታሪክ በሌላ ሰው ሲጻፍ ማለት ነው። A story or a book written by another person, we call it biography. A story of someone, የሆነ ሰው ታሪክ በሌላ ሲጻፍ፣ a story of someone written by other people. የእናንተን ታሪክ ለምሳሌ ሰው ቢጽፍላችሁ that's biography እንለዋለን ማለት ነው። but autobiography, auto እዚህ ጋር self ማለት ነው። bio life ብለናል ቅድም። graphy is writing, it's writing። ስለዚህ self የሚል አለ። So a story or a book which is written by himself or herself ማለት ነው። their own experience, lifetime experience በራሳቸው ሲጽፉ ኦቶባዮግራፊ እንላለን ማለት ነው። ኦቶ ሰልፍ ማለት ነው። ራሱ ሰውየው ሲጽፍ የራሳችሁን ታሪክ ራሳችሁ ስትጽፉ ወይም መጽሐፍ ስለ ራሳችሁ ስትጽፉ ኦቶባዮግራፊ። ባዮግራፊ ግን ባዮግራፊ ብቻውን ከሆነ a story written by somebody ማለት ነው። or a story of someone written by other people, በሌሎች ሰዎች ታሪካችሁ ሲጻፍ። ይሄ ግን ኦቶባዮግራፊ ራሱ ፓሊ ታሪኩ ኤክስፔሪንሱን ሲጽፈው ኦቶባዮግራፊ እንለዋለን። ስለዚህ በዚሁ ሌሎች ቃላት ለምን አንማርም? ኦቶ በሚለው ኦቶ ፓይለት you have ኦቶ ፓይለት። ኦቶ ካለ ኦቶ ስለሚል a system that flies a plane by itself ማለት ነው። ፓይለት ሳያስፈልገው የሚሄድ ማለት ነው ኦቶ ፓይለት። ስለዚህ ሞባይል የሚለውን በዚሁ ደግሞ ለምን ቮካቡላሪ አብረን አናይም? ሞባይል there is a word mobile። ሞባይል ማለት ምን ማለት ነው? ሞባይል ሚኒንግ ሙቨብል ማለት ነው። ተንቀሳቃሽ ሙቨብል ማለት ነው። በቀላሉ ታንቀሳቅሱ it's a ሞባይል ማለት ነው። ስለዚህ ሞባይል ፎን ከየት ነው ማለት የመጣው? ሞባይል ፎን ማለት ተንቀሳቃሽ ስልክ ማለት ነው። that can be moved። ፎን ድምጽ ነው አይደለ? ስልክ ነው አይደለ? ሞባይል ፎን። ስለዚህ if ሞባይል movable ማለት ነው። ስለዚህ you say a robot is mobile. a robot is mobile ማለት that can move around ማለት that can move around ማለት ነው። or you may say mobile home በቀላሉ መንቀሳቀስ የሚችል የምታንቀሳቀስ that can be moved ማለት ነው። የሆነ የምታንቀሳቀስ ከዚህ እዛ ሌላ ቦታ የምታንቀሳቀስ ቤት ሲሆን you call it a mobile home. So mobile is movable ማለት ነው ማለት ነው። Thank you. This is Moorish English. Speak English, think English. You think English and you speak English.